ወይ ጉድ አለ ወይ ዘንድሮ። እንግዲህ ያብሳላት እንግዲህ እንደምታያት ማለት ነው። የእጇን ምልክት እዩ ረዝማ መጣለች። ረዥም ሆና በረዥሙ ምን ልሁን ብለሽ ነው እንደዚህ ሆንሽው ማለት ነው። ያብሳላት ተይ 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 ተይ። ደግሞ ዛሬ ደግሞ ምን ይዘሽልን ትመጪ ሆን? ወይ ጉድ። ሀይሚዬንም እንግዲህ እንደምታያት በዚህ መልኩ ፏ ብትን ብላ መጣለች ማለት ነው። ያራዳ ልጅ ይመችሽ 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 ሀይሚዬ የኔ ቅመም የኔ ቅመማ። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ የኔ ውዶች የኔ ምርጦች ነው። እንግዲህ እንደምታዩ ማለት ነው ያብሳላት በረጅሙ ነው የመጣችው። ኢንስታግራም ላይ ነው ያገኘዋት ማለት ነው። ኢንስታግራም ላይ ፖስት አድርጋለች እና በረጅሙ መጣለች ደግሞ እንደዚህ በቃ አለ አይደል? ይሄ ምንስ ልበላችሁ፣ ይሄ የሆነ ሙድልል የሚል ነገር አለ አይደል? ልክ እንደዛ ነው የመሰለችው። እኔ እዚህ ጋር ትንሽ ሰብሰብ ብላርጋት ብዬ ሰብስቤ ይዣት መጥቼ ነው እንጂ ማለት ነው። በረጅሙ ነው የመጣችው። ያያችሁ አይታችኋል ማለት ነው። እና እንግዲህ በዚህ መልኩ ከችላለች ማለት ነው። ምን እንዳሰበች አላቅም። ቅመምዬንም ደግሞ እንግዲህ ዋ ብትን ብላ መጣለች። ይመርብሽ እያለሁኝ እና የኔ ውዶች የኔ ምርጦች ስትገቡም በላይክ ግቡ፣ አበረታቱኝ። እንግዲህ ትናንትና ደግሞ ያብሳላት በተሰራው ቪዲዮም አይታችኋል ማለት በሀይሚ ቤት ነው የተፖሰተው እና ድጋሚ እንዳትመጭ ተብልሻል፣ እንዳትመጭ፣ አሁንም እንዳትመጭ፣ በቃ ከማላችሁ ውጭ ሰው ቢጠራሽ ራሱ እንዳትሄጂ በቃ። እንዴ አንቺ ምን አስበሽ ነው? በቃሽ እንዳትመጭ ከተባልሽ እንዳትመጭ ነው ደግሞ እግዚአብሔርን እያለ ነው እንግዲህ ቡራ ማለት ነው። ስለዚህ ሀይሚዬ የኔ ቅመም ማለት ነሽ፣ ድጋሚ ማንንም እንዳትጣሪ። ሲቀጥል ደግሞ ፋሲካ እንግዲህ የነገ ሳምንት ነው። ስለዚህ በዓሉን ደግሞ በሰላም ከቤተሰቦቻችሁ ጋር እንድትውሉ ደግሞ እኛ እንፈልጋለን። ደግሞ ሌላም ደግሞ እንጠብቃለን እኮ ጋይስ። እንዴ በዚህ ጦርነት ደግሞ ገብታችሁ ደግሞ ሌላ ነገር እንዳታሰቡብን ማለት ነው። ስለዚህ እናንተ ሁለታችሁ አብራችሁ መጣችሁ ደስ ሲለን ደግሞ ሌላ ውስጥ ደግሞ እንዳትገቡብን አደራ ብለናል ጋይስ።